ዛሬ ደግሞ ይዤላችሁ የቀረብኳቸው እነዚህ የምታዩዋቸው ፍየሎች የአፋር አካባቢ የሚኖሩ ፍየሎች ናቸው። እንግዲህ በሀገራችን ኢትዮጵያ የተለያዩ የፍየል ዝርያዎች አሉ። ዝርያዎች የዛ አካባቢ ዝርያ ናቸው። ስለዚህ እንዴት አድርገን ነው የዛን አካባቢ ዝርያዎች መጠቀም የምንችለው? እዛ አካባቢ ላይ ምን አይነት በሽታ አለ? በፓራሳይት የሚተላለፍ በባክቴሪያ በፈንገስ በቫይረስ። ስለዚህ ፍየሎችን ስንገዛ የመጀመሪያ ምንድነው ጥርሳቸውን ሸርፈዋል እናያለን። አፋቸው አካባቢ ላይ በተለይ ፍየሎች የሚያጠቋቸው እንደ ኦርፍ እንደ ፒፒአር እንደ ፓክስ ያሉ በሽታዎችን አፋቸውና ከንፈራቸው አካባቢ ላይ ቁስል አለባቸው ወይ በደንብ እናያለን። ኤፍኤምዲም ካለ እናያለን። እነዚህ በሽታዎችን በደንብ ለማወቅ ወደኛ ማዕከል ብትመጡ ለሚቀጥለው 4 ቀን የሚሰጠውን የፍየሎች እርባታና ክትትል ስልጠናን በደንብ እናያለን። በተለይ ደግሞ በውሃ ወለድ በምግብ ወለድ ደግሞ ተቅማጥ አለባቸው። ይሄ ፍየል አሁን ጤናማ ነገር ነው ያለው። ስለዚህ ሁሉንም እናያቸዋለን። አሁን እነዚህ ፍየሎች እንደምታዩዋቸው ምግባቸውን ከበሉ በኋላ በዚህ በቦታ ላይ ሆኖ አሁንም የቼክአፕ ስራ ነው የምንሰራው። አፋቸው ላይ ሳል አለባቸው፣ ሰውነታቸው ከስቷል። ሰውነታቸው የከሱ ካሉ ከኛ እርባታ ላይ ምን አይነት አንቲሄልሚንቲክ ምን አይነት የውስጥ ጥገኛ ማስወገጃ መድኃኒቶችን እንሰጣቸዋለን። በተለይ ደግሞ ወለሉን አያችሁት በደንብ ጉዝጓዝ አድርገናል። ይሄ ጉዝጓዝ ጥቅሙ ምንድን ነው? ብዙ ጊዜ ፍየሎች ቅዝቃዜ እንደምታውቁት አይወዱም። ስለዚህ መሬት ላይ ሲተኙ የሳምባ ምች እንዳያጠቃቸው የመተንፈሻ ችግር እንዳያጠቃቸው ወለሉን ሰጋቱራ ወይም ደግሞ ገለባ በደንብ እናነጥፋለን። ቤታቸው ደግሞ ጥሩ የአየር ዝውውር እንዲያገኝ ጠበብ እናደርገዋለን። ብዙ ጊዜ ቤቱን ሰፊ ካደረግነው ፍየሎች እንደምታውቁት ከፍተኛ እንቅስቃሴ ነው ያላቸው። በዚህ በከፍተኛ እንቅስቃሴያቸው ሲሮጡ ሲንቀሳቀሱ ምን ይውላሉ? ሰውነታቸው ይከሳል። ይህ ሙክት እስኪሉት ሰውነቱ እንዴት እንደሚያምር አሁን እያንዳንዱ ሙክቶችን ብዙ ጊዜ የቆዳቸውን ጥራት ኪሎ ጨምረዋል ወይ እናያለን። አሁንም ደግሞ ስንገዛ በጣም የምንጠነቀቀው ጥርሳቸውን ምላሳቸው ላይ የተለያየ ፓራሳይቶች አሉ። አፋቸው ይሸታል ወይ? ንፍጥ አለባቸው ወይ? ይስላሉ ወይ? አይናቸው የደም ማነስ ችግር አለባቸው ወይ? በደንብ እናያቸዋለን። ይህን ሁሉ የምናየው ምንድነው? ፍየሎችን ስንገዛ የመጀመሪያው ጥንቃቄን ካላደረግን ከፍተኛ ኪሳራ ሊገጥመን ይችላል። እዚህ ላይ ደግሞ ስንገዛቸው ገበያ ላይ የተኮላሹ ወይም ደግሞ ሙክት የሆኑ ካሉ እነሱን በቀላሉ እናስገባለን። በአብዛኞቹ ግን የምንገዛቸው ፍየሎች ከ1 ዓመት ተኩል እስከ 2 ዓመት ተኩል የደረሱ ፍየሎችን ነው መግዛት ያለብን። ለምንድን ነው? በጣም ትናንሾችን ከገዛናቸው ምን ይሆናሉ? ረጅም ጊዜ ከኛ ጋር እየበሉ ከፍተኛ ወጪ ይጠይቁናል። ቶሎ ለገበያ አይደርሱልንም። ለገበያ አለመድረስ ብቻ ሳይሆን የተለያየ በሽታ ሊይዛቸው ይችላል። በተለይ ሩቅ አካባቢ ካለን ክትባት ላናገኝ እንችላለን። ሐኪሞች ላይመጡልን ይችላሉ። መድኃኒት ላናገኝ እንችላለን። ስለዚህ በተለያየ በሽታ እንዳይጠቁ ቶሎ ብለን ትላልቆቹን እንገዛለን። ለምንድነው? በተለይ ትናንሾች ከሆኑ በሽታን የመከላከል አቅማቸው ደካማ ነው። በሩቅ አካባቢ ላይ ደግሞ የቫይረስ ስርጭት፣ የባክቴሪያ፣ የፓራሳይት፣ የፈንገስ ስርጭት ከፍተኛ ነው። እነዚህ በሙሉ ምንድነው እርባታችን ላይ ከፍተኛ ተጽዕኖን ያመጣሉ። ይሄ እንዳይሆን ምን ማድረግ አለብን? ፍየሎቻችን ስንገዛቸው ትላልቆች መሆን መቻል አለባቸው። በዛ ላይ ደግሞ ምግባቸውን በደንብ ካበላን በኋላ ኪሎአቸውን በደንብ መመዘን አለብን። ስንት ኪሎ መጡ? በሳምንት ምን ያህል ኪሎ ጌን አደረጉ? የመጀመሪያው የማድለብ ስራ ላይ ምንድነው ትልቁን ስራ የምንሰራው? የአመጋገብ ሂደታችን። ፍየሎች ምንድን ነው የሚፈልጉት? ደረቅ ሳር ነው የሚፈልጉት። ብዙ ጊዜ አሁን እዚህ ላይ ገና ሊወጡ ነው፣ ጠዋት ነው፣ ሊነጋ አካባቢ ስለሆነ የምናበላቸው ምግብ በአብዛኛው ምን ይሆናል ማለት ነው? በባዶ ሆዳቸው የተለያየ ነገር እንዳይወስዱ ጥንቃቄ በማድረግ ደረቅ ሳር ብቻ እናበላቸውና ከዛ በኋላ እንለቃቸዋለን። አሁንም ግን የምናየው ምንድነው? ከሰልጣኞቼ ጋር ለሚቀጥለው 4 ቀን ስልጠና የወሰዱ ልጆች አሉ። ከነሱ ጋር መተን ዝርያን እንዴት ነው የምንመርጠው? ጥርሳቸውን እናያለን፣ አይናቸውን፣ ቀንዳቸውን፣ እግራቸው አካባቢ ላይ ቁስል አለባቸው ወይ? ተቅማጥ አለባቸው ወይ? ተቅማጥ ከያዛቸው በምን ብክለት መጣ? በውሃ ብክለት ነው የመጣው? በምግብ ብክለት ነው የመጣው? ወይስ ደግሞ በተላላፊ በሽታ ነው? በአብዛኛው ጊዜ ኮሌራ ይከሰታል፣ ኢኮላይ ባክቴሪያ ይከሰታል፣ ሳልሞኔላ ይከሰታል፣ ኮክሲዲዮሲስ ይከሰታል። እንዲሁም ደግሞ አኒሚክ ይሆናሉ፣ ደም ማነስ ይገጥማቸዋል፣ የተለያዩ የቫይታሚን እጥረቶች። እነዚህ የቫይታሚን እጥረቶችን እንዴት አድርገን እናስወግድላቸዋለን? የደም ማነስ ችግር ያለባቸውን፣ አቅም ድካም ያለባቸውን የተለያዩ ቫይታሚኖችን መስጠት አለብን። ቫይታሚኖች በሁለት መልኩ ይሰጣሉ። በፈሳሽ መልክ ወደ አፋቸው በማድረግ በተለያዩ ቪዲዮዎች ላይ በገለጽኩት፣ እንዲሁም ደግሞ ምን ሆናለት በመርፌ መልክ ይሰጣሉ። እነዚህ ጥቅማቸው ምንድነው? ከፍተኛ የአቅም ማነስ ሰውነታቸው ውስጥ ካለ የምግብ ፍላጎት ይቀንሳሉ። ምግብ ደግሞ ካልበሉ ኪሎ አይጨምሩም። ስለዚህ አሁንም ሁሌ የምናየው ምንድነው? ጠዋት፣ ቀን፣ ማታ አፍንጫው አካባቢ ላይ ይሁን ንፍጥ አለው። ይሄ ምን ሊሆን ይችላል? ፔስት ሄፓታይቲስ ሊሆን ይችላል። ፒፒአር የምንለው በጣም ተላላፊ ነው። በእስትንፋስ ይተላለፋል፣ በለሃጭ ይተላለፋል፣ በእንባ ይተላለፋል። አፉ ስር ቅላት አለው። ባክቴሪያዎች መራባት በአፍንጫው አካባቢ ላይ ያሉ በአፉ ስር አሉ። ምላሱ ቆስሏል። እያንዳንዳቸውን
እየተዘዋወርን እናያለን። እኛ ጋር ለሚቀጥለው 4 ቀን የፍየሎች እርባታና ስልጠና ስትወስዱ በተግባር የተደገፈ ፕራክቲክስ እንሰጣለን። እርባታ ቦታ ላይ ሄደን ፍየሎችን የሚያጠቃቸው በሽታ ምንድነው? የምንጠቀመው መድኃኒት ምንድነው? ሕክምናን እንዴት እንሰጣለን? ፍየሎቻችን ኪሎ እንዲጨምሩ ምን አይነት አመጋገብ እንሰጣለን? ምን አይነት ቫይታሚኖችን የምንሰጠው? ክትባት መቼ ነው መሰጠት ያለበት? ፍየሎቻችን በተለያየ በሽታ እንዳይጠቁ የተለያዩ ቫይረስ ክትባቶች አሉ። እነዛ ክትባቶች እንዴት ይሰጣሉ? ምን ያህል መጠን ለአንድ ፍየል ይሰጣል? እነዚህን በሙሉ ወደ እኛ ማዕከል ብትመጡ ለሚቀጥለው 4 ቀን በደንብ ትከታተላላችሁ ማለት ነው። እንግዲህ እዚህ ላይ ጠዋት ላይ ከመውጣታቸው በፊት አሁንም መብራት አብርተንላቸው ምግባቸውን መብላት አለባቸው። በባዶ ሆዳቸው መውጣት የለባቸው። ለምንድን ነው በባዶ ሆድ የማይወጡት? ብዙ ጊዜ በባዶ ሆዳቸው ሲወጡ ውጭ ያለው እርጥበት ብዙ ጊዜ የሆድ መነፋትን ብሎት ሊያመጣባቸው ይችላል። የሆድ መነፋት ደግሞ እስከ ሞት ሊያደርሳቸው ይችላል። ይሄ ነገር እንዳይከሰት ፍየሎቻችንን በጠዋቱ ፕሮግራም ላይ ምግብ ደረቅ ሳር እናበላቸዋለን። ከዛ በኋላ የፀሐይ ብርሃን እንዲቀበሉ ወደ ውጭ የምንልካቸው። ይሄ የፀሐይ ብርሃን ደግሞ ለሰውነታቸው በጣም አስፈላጊ ነው። የፀሐይ ብርሃን ላይ ምን አለ? ቫይታሚን ኤ አለ፣ ቫይታሚን ዲ አለ፣ ቫይታሚን ኢ አለ፣ የተለያዩ ንጥረ ነገሮች አሉ። እነዚህ ንጥረ ነገሮች ብዙ ጊዜ ከሚዘጋጁ መኖዎች ላይ አናገኛቸውም። ስለዚህ ምን ይሆናል? ፍየሎቻችንን የፀሐይ ብርሃን እንዲሞቁ እናወጣቸዋለን። በተለይ በአብዛኛው ጊዜ ፍየሎች እርባታ ላይ ትልቁ በጣም አስፈላጊው ነገር ምንድን ነው? ፍየሎችን ሙክት ማድረግ ስንፈልግ ይሄ ወንዳዊ ባህሪያቸውን ማስወገድ አለብን። አለበለዚያ ምን ይሆናል? እኛ የተለያዩ ቫይታሚን፣ ፕሮቲን፣ ካርቦሃይድሬት በሰጠናቸው ቁጥር ወንዳዊ ባህሪው እያስቸገራቸው ጃኩሌት እያደረጉ ሊከሱ ይችላሉ። ስለዚህ ምን ማድረግ አለብን? ይህን ነገር ቶሎ አስወግደን ወደ ሙክት እንዲመጡ ማድረግ አለብን። ይህን ካረግን ምን ይሆናል? አንደኛ በሽታን የመከላከል አቅማቸው ጥሩ ይመጣሉ። ሁለተኛ ይህንን ኤነርጂያቸውን ጉልበታቸውን አያባክኑም። ሰዎች መጥተው በቀላሉ መምረጥ ይችላሉ ማለት ነው። ስለዚህ ሰውነታቸው ሙልት ያሉትን ሰውነታቸው ከሞላው የበለጠ የተሻለ ኪሎ እንዲያመጡልን አመጋገብ ላይ፣ ጤና ላይ፣ መኝታቸው ላይ ክትትል ማድረግ፣ ቤት ውስጥ ጥሩ የአየር ዝውውር ሊኖር ይገባል። ይሄ የአየር ዝውውር በተለይ በመተንፈሻ ችግር እንዳይጠቁ ይከላከልናል። የመተንፈሻ ችግር በአብዛኛው ጊዜ የምንለው እንደዚህ ከሳምባ ጋር ተያይዞ ከብሮንካይቲስ ከሳል ጋር ተያይዞ የሚመጡ እነዚህ በሙሉ ከፍተኛ የጤና ችግር ናቸው። ምክንያቱም ፍየሎቹ እንቅስቃሴ እንዳያደርጉ አንድ ቦታ ላይ ስንይዛቸው ከፍተኛ የአየር ዝውውር ቤት ውስጥ ይኖራል፣ ከፍተኛ ንክኪ ይኖራል። ከዛ ከበሽታ እንዲጠበቁ የመጀመሪያዎቹ እንደገቡ ቀን የተለያዩ ቅድም እንደነገርኳቸው ቫይታሚኖች፣ አንቲኤልቬንቲኮችን እንሰጣለን። እንግዲህ እዚህ ላይ የምናየው ኪሏቸው በጣም በአይን እየደለቡ እየተቀየሩ ያሉትን ፍየሎች እያየ ነው። ይሄ ማለት ምንድን ነው? እነዚህ ፍየሎች ለሚቀጥሉት 1 ወር ብናበላቸው ሙክት ይሆናሉ። የአንድ ሙክት ዋጋ ምን ያህል ያወጣል ነው። ለምሳሌ እነዚህ ፍየሎች ወደ 195 ፍየሎች ናቸው የተገዙት ከአብዛ አካባቢ ያመጣናቸው። ከዛ አካባቢ ካመጣናቸው በኋላ በሳምንት ምን ያህል ኪሎ ይበላሉ ማወቅ አለብን። በ1 ወር ጊዜ ውስጥ ምን ያህል ኪሎ ይበላሉ ማወቅ አለብን። ይህን ስሌት ስናሰላ አንድ ፍየል ቢያንስ በቀን ከ40 ግራም በላይ መብላት አለበት ብለን ካሰብን በወር እነዚህ 195 ፍየሎች ምን ያህል ይበላሉ በስሌት መታወቅ አለበት። እዚህ ላይ ግን ማየት ያለብን የምንደምረው ሂሳብና መኖ ስናቀርብላቸው ያለው ሂሳብ እኩል ላይመጣ ይችላል። ፍየሎች በየጊዜው ኪሎ እየጨመሩ በሄዱ ቁጥር የምግብ ፍላጎታቸው እየጨመረ ይመጣል። የምግብ ፍላጎታቸው ብቻ ሳይሆን የሚጨምረው እንዲሁ ምን ይጨምራል? በአብዛኛው የመድኃኒት ፍጆታችንም ይጨምራል ማለት ነው። ስለዚህ ይሄ ሊደንቀን አይገባም። ምክንያቱም ነገ ከነገ ወዲያ ምን እናገኛለን? ተጨማሪ ኪሎን የምናገኝበት ሂደት ስለሆነ፣ ስለዚህ ምግብ ላይ ምን ማድረግ አለብን? ውሃ ላይ ምን ማድረግ አለብን? ኪሎአቸው እየጨመረ በመጡ ቁጥር እንደሚጨምሩ አውቀን ዝግጁ መሆን መቻል አለብን። በተለይ በጣም ማስተዋል ያለብን የፍየሎች እርባታና ክትትል ላይ የፍየሎች ስራ በአገራችን ኢትዮጵያ ወጣቶችን ወደ ከፍተኛ የኢኮኖሚ እድገት ከሚቀይሩ ስራዎች አንዱ ነው። ስለዚህ ፍየሎች ምን መሆን አለባቸው? በማደሪያቸው ቦታ ላይ እረፍት ማድረግ አለባቸው። እንዲተኙ ማድረግ አለበት። እስኪ እዩት፣ ይህን የሚያህል ፍየል እዚህ አደልበነዋል። ከተማ ላይ ምን ያህል ሊያወጣ ይችላል? ይሄ ኪሎ ከዚህ የበለጠ ደግሞ እንዲያወጣልን በቀን ምን ያህል ማብላት አለብን? በመጀመሪያ የማድለብ ሂደት ላይ ካርቦሃይድሬት የምንሰጠው፣ ቫይታሚን ነው የምንሰጠው፣ ፕሮቲን ነው የምንሰጠው መታወቅ መቻል አለበት። እነዚህ ደግሞ ሙክት የሆኑ ፍየሎች ደግሞ ገዢ ከተገኘ ቶሎ ማውጣት አለብን። አንዳንድ ጊዜ የፍየሎች ገበያ ምን ይሆናል? በቀላሉ ቶሎ የሚወጡ የፍየል ስራዎች አሉ። አንዳንዴ ደግሞ ይቆዩ ብለን የምናቆያቸው የፍየሎች ሙክት የማድረግ ስራዎች አሉ። እነዚህ ስራዎች በትክክል እንዲመጡልን ገበያው ዲፔንድ ያደርጋል። ስለዚህ ገበያዎቹ ሲመጡ ምን ማድረግ አለብን? ዝግጁ መሆን መቻልና ቶሎ ብለን ወደ ስራው መግባት አለብን። አለበለዚያ አንዳንድ ጊዜ ገበያዎች ሊያልፉ ይችላሉ። ስለዚህ ተለቅ ያሉትን ሙክቶች አውጥተን መሸጥ አለብን። ያን ስንሸጥ
አገኘነው ብር ደግሞ ሌሎች ከሳ ያሉትን ከገበሬው በመሄድ ከአርብቶ አደሩ በመሄድ በመግዛት ቶሎ ማስገባት አለብን። እዚህ ላይ ግን ማየት ያለብን ምንድነው የምናስገባቸው ፍየሎች ከነባሮቹ ጋር መገናኘት የለባቸውም። ምክንያቱም ምንድነው የሚመጡት አዲሶቹ ፍየሎች ሕክምና ሊሰጣቸው ይገባል። በሰውነታቸው ውስጥ ያሉትን ፓራሳይት ሊያስወግዱ የሚችሉ እንዲሁም ደግሞ ከፍተኛ ድካም ላይ፣ ፀሐይ ላይ፣ ውሃ ላይ፣ ረሃብ ላይ፣ ሩቅ መንገድ ስምሪት ላይ ስለነበሩ ምን ያስፈልጋቸዋል? ጉልበት፣ ቫይታሚኖች ያስፈልጓቸዋል። ስለዚህ ቫይታሚኖችን በፈሳሽ መልክ ከውሃ ጋር ቀላቅለን እንሰጣለን፣ በመርፌ መልክ እንሰጣቸዋለን። ስለዚህ አሁን ፍየሎቻችን እንደገቡ ደግሞ ምን ማድረግ አለብን? እረፍት እንዲያደርጉ ማድረግ አለብን። ለምን? ያ በጉዞ ላይ ያሉ ሲንቀጠቀጥ የነበረ እያንዳንዱን እንቅስቃሴ ሲያስተናግድ የነበረ ገላቸው ምን ይፈልጋል? እረፍት ይፈልጋል። ያ እረፍት ካደረጉ በኋላ ምን እናደርጋቸዋለን? ምግብ እንሰጣቸዋለን። ምግባቸውን በደንብ ከበሉ በኋላ ደግሞ ምን ይሆናሉ? የፀሐይ ብርሃን እየሞቁ አሁንም እረፍት እንዲያደርጉ እረፍት ባደረጉ ቁጥር የሰጠናቸው ምግብ እየበሉ ኪሎ እየጨመሩ የተሻለ አቋም፣ የተሻለ ጤንነት፣ የተሻለ ገንዘብ እያስገኙልን ይሄዳሉ። እዚህ ላይ ፍየሎችን ስንሰጣቸው ምን መሆን አለበት? የምንሰጣቸው ሳር ብዙ ጊዜ የታፈነ ከሆነ ውስጡ ሽቦ፣ ሚስማር፣ ድንጋይ ሊኖር ስለሚችል ሳሩን ከመስጠታችን በፊት ሌላ ቦታ ላይ ወስደን ማራገፍ አለብን። አንደኛ የምናራግፈው ለምንድን ነው? የመተንፈሻ ችግር እንዳያመጣባቸው ነው። ሁለተኛ ደግሞ ውስጡ ሽቦ፣ ድንጋይ፣ ገመድ ነገር ካለ ያንን እንዳይበሉ። ስለዚህ መመገቢያቸውን አያችሁ ተንጠልጥለው ተፈጥሮ ላይ ያሉ እንዲሰማችሁ እስከሚሆን ድረስ በማንጠልጠያ ነገር ላይ መስጠት አለብን። ያንን ስናደርግላቸው ልክ እንደሱ ምን ያስባሉ? በረሃ ያሉ ስለሚመስላቸው የሰጠናቸው ምግብ በአግባቡ እየበሉ ምን ይሆናሉ? ኪሎን ይጨምራሉ፣ ምንዛቸው ይመለሳል። በተለይ ተኝተው ሲያመነዝሁ ምንድነው የበሉትን ምግብ መልሰው መላልሰው እያደቀቁ ወደ ኪሎ፣ ወደ ጡንቻ ማደግ፣ ወደ ሰውነት መጨመር ይቀይሩታል ማለት ነው። እስኪ ይህን አሁን ዳልቻ ሙክትን ይዩት። እነዚህ ሙክቶች ይዋቸው በምን ያህል ጊዜ እንደዚህ ያመጣን። ይሄ ወጣት ልጅ እነዚህን ከገዛ በኋላ በሚቀጥሉ 3 ሳምንት ነው እንደዚህ የቀየራቸው። እነዚህ አሁን መካከለኛ ደረጃ ላይ ያሉ ናቸው። ከነዚህ ደግሞ በጣም የሚበልጡ አሉ። ምክንያቱም የማህበረሰብን ፍላጎት መሰረት አድርገን ነው የምንሰራው። አንዳንድ ጊዜ ትላልቅ ሙክት ካደረግናቸው ሰዎች ሊያወጡ ይከብዳቸዋል የአንድ ፍየልን ዋጋ። መካከለኛ ቁመት ካደረግነው ማንም ሰው በቀላሉ ምን ሊገዛን ይችላል? ፍየሎቻችንን ገዝተን ፍየሎቻችንን በመግዛት ሊጠቀሙ ይችላሉ። ስለዚህ የምንገዛቸው ፍየሎች ምን መሆን አለባቸው? በጣም የተለቁ መሆን የለባቸውም፣ በጣም ያነሱ መሆን የለባቸው፣ መሰረታዊ ኪሎ ላይ ያሉ መሆን አለባቸው ለማለት ፈልጌ ነው። በተለይ በፍየሎች እርባታ ላይ የተለያየ ጥያቄ ካላችሁ ታች በስልኬ በኩል ደውሉልኝ። ዶክተር ኃይሉ ነኝ የእንስሳት ሐኪም። ይሄኛው ደግሞ ሌላው ቻናል ነው። በእንስሳት ሕክምናና የያዝ ዩቲዩብ ቻናል አንድ ሌላ ዩቲዩብ ቻናል አለኝ። እዚህ ደግሞ ዶግ ክሊኒክ በሚለው ሌላ ዩቲዩብ ቻናል ነው። ይሄኛውንም ቻናል ኮመንት ጻፉልኝ፣ ላይክ አድርጉልኝ፣ ሰብስክራይብ አድርጉ። አመሰግናለሁ።